አይ ዲያስፖራ ነገር ለምን ተጣደቡት ግን ታረጋለሽ? ጊዜ ወርቅ ከሆነበት ሀገር ስትመጪ እንዲህ ነው የሚያረግሽ። በይሽ እንሂድ። ወይ ቤትዬ ዛሬማ ሳልሆነው አልሄድም። ሰው እንዴት አልቀጠረውን ሰው ይጠብቃል? ሳሚ ነው። ማነው ደግሞ ሳሚ? ገና እዚህ ሀገር ከመርገጥሽ ቆንጆን መርጠሽ አፍሽው። ይድፋሽ። ገና መረጣ ላይ ነኝ። የሙከራ ስርጭት ሳሚሽ ግን የሚመጣው አይመስለኝ። ግድ የለሽም 5 ደቂቃ ብቻ ጠብቂ፣ አሁን ይመጣል። ሁሌ ጠዋት መኪናውን ላቢያጅ አስገብቶ እዚህ ነው ቡና ሊጠቀም የሚመጣው። አጥምተሽዋል። እኔ ራሱ እስካየው ጓጓ። የኔ ቆንጆ እንዴት እንደሚያምር በዛ ላይ ኩራቱ እንዴት ነው የሚያረግሽ? እስከ ዛሬም በሴት አያምርም ብዬ ነው ዝም ያልኩት። ዛሬማ የመጣው ይምጣ፣ አወራዋለሁ። ለድፍረቴ ደግሞ አንቺ ያለሽ። ሜሉ አትጃጃይ፣ እንሂድ። መጣልሽ እኮ እንደዛ ነው ማድረግ ያለብን። ለማንኛውም ምን አልሽ? ማለቴ ቆንጆ ነው እኮ ብጠብቀውም አይፈረድብኝም አይደል? ጎበዝ የሽያጭ ባለሙያ መቅጠር አለብን። ለማንኛውም ቢሮናና ከሰዓት እናወራለን። ኦኬ። ዛሬማ የመጣው ይምጣ፣ እነግረዋለሁ። ሰላም ለሁላችን። ማለቴ መተዋወቅ ይቻላል? ለምን? ሜላት እባላለሁ። ሁሌ ይችል ታወቅልና እፈራለሁ አለ አይደል? እና ዛሬ ምን ተገኘ? እንጃ ብቻ ሀይል አሰባስቤ ነው እየሞከርኩ ያለሁት። የኔ እህት ማለቴ ሜላት ምን እንደፈለግሽ አልገባኝም። ጓደኛ መሆን ይችላል? የልጅ አባት ነኝ። የተሳሳተ ሰው ጋር የመጣሽው። በሰላም ነው? ታሸማቀቀኝ የሞከርክ ነው? ወዳት ታውቅም እንዴ? ሴት ልጅ ስሜቷን በግልጽ ስትናገር በዚህ ልክ ማሸማቀቅ? ይቅርታ የኔ እህት፣ አይታይሽም? ስራ ይዣል። ሰዎች እንዳንቺ አይነት ወሬ ሲያወሩኝ ስራ ፈት ሞኝ ነው የሚወስደኝ። ስትታይ ጦፈ ትመስላለህ። ሰውን ከላይ ከመገመት ከባድ ነው። በጣም ተፈጥራለች። እንሂድ ቤት ትቴለም ተረጋጊ። ትንሽ ቤት እኔ ስትይ ነበር እንዴ? ትንሽ ብቻ ሜሉ ቤቲ ምናምሽ ነው ጓደኛዬ? ችግር አለ እንዴ? ጉድ አደረግሽ ሜሉ። ይህ ጉድ ምናምሽ ነው? ወይዘሮ ቤተልሔም ምን እየተካሄደ ነው? መቼም ያልሞተ ሰው ይገናኛል። ጓደኛዬ የማቅሽ ይመስለኝ ነበር። በዚህ ልክ ድብቅ ነሽ? ምን ያሳለፍኩትን የድሮ ህይወት ሳስበው ውስጤ በጸጸት ይላል። እና የጓደኛዬ የቀድሞ ባል ነበር የተመኘሁት። ሰዎች እርስ በርስ ባለመተዋወቃቸው ዘመዳቸውን ላያስችል አይሰጥ የሚባል የለ። ታውቂያለሽ፣ ከአንቺ ብላይ አየር የሚያጥረኝ እመሞት ይመስለኝ ነው። እውነት ለመናገር በልጅነት አቅሜ ፍቅራችንን ልጃችንን ለማሳደግ እደክም ለፋጥር ነው። ምንም እንኳን ያንቺን ፍላጎት ሙሉ ለሙሉ ባላሟላም ግን እኔ ውስጥ ያለው ፍቅር አንቺን እንዳትከጂኝ ማድረግ አልቻለም። እዩዬ እኔ እኮ አፈቅርሃለሁ ነበር በሚለው ነው ያዘው። ቤተልሔም ፍቅር እኮ አንቺ በጨከንሽበት ልክ ጨካኝ አይደል? እኔ ስልክህ ልጅሽን እንኳን ፈልገሽ ትመጫለሽ ብዬ ስንቴ እንደሞኝ ጠበኩሽ። አንቺ ግን
አንቺ ግን ረስተሽኝም። ለካ ጊዜ እንደ ወራጅ ውሃ ትዝታሽን አጥቦ ነፃ አውጥቶኛል። ስብራቴ ባይድንም አገገም። እድሜ ለልጄ ለሱ ስል ተስፋዬ ለመለም። አንቺ ድህነቴን ተጸይፈሽ ስትሄጂ ልጄ የኔ ዕጣ እንዳይደርሰው ብዬ ጠንክሬ ሰራሁ። ፈጣሪ ይመስገን ታሪኬ ተቀየረ። የማያልፍ የሚመስለው ሁሉ አለፈ። ይገርማል። ስንቶቻችን ያለፈ የሚታረም ያለን አዲስ ቀስ ለመስራት የሚታደር። ለማንኛውም ስላየሁሽ ደስ ብሎኛል። ምንም እንኳን ባታሳድጊው ልጄ እናቱን ቢያቅ ደስ ይለኛል። የተመቸሽ ቀን ጎብኘው። ሁሌም ህይወት ጣፋጭ ሆና እንደተጀመረችው አታልቅ። ሌላ አዲስ ገጽ አላት። ይህ የኔ ህይወት ነው። አዲሱን ይባርክልኝ።